አንተ የሰጠበት አንተ ነጥባል አንተ አትቸግር አሜን ወልዳ አትቸግር አሜን 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 እኛን ያሰበበት እግዚአብሔር ያስብ አሜን ማሚ እንዴት አሉ ሁሉ ሰላም እንዴት ነው ሁሉ ሰላም ነው እግዚአብሔር ይመስገን በዚህ ያለብኩኝ እዚች ጋር ቁጭ ብለው አይተው እኔ አንዳንድ የተቸገሩ እናቶችን አባቶችን ነው የሚረዳውና እኔ ሳይሆን አንዳንድ ውጪ ሀገር የሚኖሩ ሰዎች እንዴ ለደከሙ እናቶች እርዳ ብለው ገንዘብ ይልካሉ የሚሰጡትን ገንዘብ ደግሞ ተቀብዬ እሺ ነኝና እንደ እርሱ አይነት ያሉትን እናቶችን ነው የሚረዳውና እዚች ጋር ቁጭ ብዬ ሳገኝ እኔ እናት ያው ምንም እንትን የለም ሁለት እጆትም ምን እሳት አደጋ ነው ዝም ብሎ ነው ኦኬ ከልጅነት ጀምሮ ነው አይዞህ ተነይናት እና ልጆች አሉ ልጆች አይረባም ምንም አይረባም ብቻዎትን አሁንም የሚኖሩ አይዞህ እሺ እኔ አሁን ትንሽ ነገር ኪስ ውስጥ አለች ብዙ አላቆያችሁ እዚህ ያለብኩ ስላየሁት ነው ትንሽ ነገር ለርሶ እቺ ገንዘብ እስኪ ያዙና እቺ ስንት ብር ነች አንተ የሰጠበት አንተ ነጥባል አንተ አትቸግር አሜን ወልዳ አትቸግር አሜን 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 እኛን ያሰበበት እግዚአብሔር ያስብ አሜን 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 ሰላም ግባ አሜን 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 እኔ ምን ዘመዳት አሜን እኔ ከሷ ይሻላለሁ በዚህም አይና አለ አይኔ ምን ቢብሎኝ ነው አይኔ ቢብሎኝ እዚህ ማለት ነው ያ ጎዳና ነው የሚቀመጡት ታም እኮ ይችላል ኦኬ ለርሶም ታም ጎዳና እኮ ያለች የርሶም እጆት አይሰራም አይሰራም ያው ኢታሞች ናቸው ላግናታና ታም ጎዳና ነው የሚቀመጡት ወይኔ እኔ ፈልጋለሁ እኔ ስፈልግ ይቻላል ብላ እግሯም እሷ አይሰራም እኔ ትንሽ ጣት እንዲብሏል እንጂ ምንም አይደንኩ ስለዚህ እቺ አንዷ ጣት የለም እርሱ ታላቅና ታናሽ ናችሁ አይዞህ የኔ እናት እሺ አሜን እግዚአብሔር ደግሞ ይረዳችኋል በርቱ የኔ እናት በዚህች ቀን ላይ ምናምን ተጠቀሙ እሺ እኔ ያው አሁን እቺን ያለብኩን እሷን አይቼ ነው የመጣሁት ኪስ ውስጥ እስኪ እቺ 3000 ብር ነች መሰለኝ እቺን ብር እርሶም ያዝ አቦ እንደው ሳናስብ የሰጠህን ነገር በፊት ለእግዚአብሔር ሳታስብ አሜን ጥሩ ነገር ይስጣል ተባረክ አሜን እኛ አላሰበንም እንግዲህ ያው የችግር ሆዳችን ነገር እየወረን እዚህ ጋር መቼም ሳናስብ የመጣን ነገር እግዚአብሔር በፊት ላይ ይቅር አሜን በሄድክበት ቦታ ለቀኛ ማባል ደሞ ዞራም እንደምትጠይቀ እርደን አሜን አባት ያለበት ቦታ ላይ እግዚአብሔር ይጠብቅ አሜን አሜን ከኔ ተረፈው አብርሃም ስላሴ ይሙላ አሜን ክርስቶስ ይሙላ በሄድክበት ቦታ ይቅር አሜን አሜን 09 ቤቶቹ የት አካባቢ ነው 09 የሷ ሰራተኛ ሰፈር ናት ሰራተኛ ሰፈር ነው ሰራተኛ ሰፈር እንትን ቀጥራጮች ወደታች ነው የሳቢ በቃ እኔ አግዛለሁ እነዚህ እና እነዚህ እንደሚታዩ አይኗ ሁለቱም አያዩ አይ ባለፈው ነው እንደሞክራሻን ተደርገው ለዛ ለመድኃኒት ተደረገው እና እግሯም እና ሁለት እጆቿም አይኖቿም እቺ እንደሚታዩት እቺ እናት የለችም እቺን እናት መርዳት ማገዝ የምትችሉ ደጋግ ሰዎች አሁንም በእኛ ጎን ሆናችሁ እቺን እናት መርዳት ማገዝ የምትችሉ ሰዎች በዚህ ከስር በሚናስቀምጥበት ስልክ ቁጥር የደወላችሁ እንዲጠይቁ ስል በፈጣሪ ስም በትህትና ይጠይቃችኋለሁ እቺ ደግሞ ታናሽ እህቷ ነች እቺንም መርዳት ማገዝ ሁለቱንም የምትፈልጉ እህቶች ወንድሞች ቀለብ ለነሱ ያስፈልጋል ልብስ ያስፈልጋል አቅም የላቸውም ሰው እጅ ሲኖር አንዳንድ ስራዎችን ሰርተው ይበላል እና እጅ የላቸውም በጣም ያሳዝናል መርዳት የሚገቡ ሰዎች እንደነዚህ አይነት ሰዎች ስለሆኑ እነዚህን ሰዎችን መርዳት የምትፈልጉ ሰዎች የደወላችሁ እንዲጠይቁ ስል በፈጣሪ ስም በትህትና ይጠይቃችኋለሁ አሁን እዚህ ባጃጅ ውስጥ ግቡና ወደ እናንተ ወደምትሄዱበት ባጃጅ ይሸኛችሁ ችግር የለም ትሄዳላችሁ በእግር በቃ እሺ ጌታ ይባርክ አሜን አሜን ቀኛማ መንገድ ይሁን አሜን 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 ደግማም እንደምትፈልጉ አስባለሁ አሜን መጣችኋለሁ አገኛችኋለሁ አሜን
አሜን በእንትኑም ቢሆን ታገኛለህ ቤት ነው የምንቀመጠው አሜን እሺ ቻው ማሚ እሺ ነይ እናት እሺ እሺ በቃ ቻው በሰላም እሺ እሺ እግዚአብሔር ይስጥ እሺ ነይ እናት እሺ እኛ አሁን አላሰበንም ያላሰበንን ሲሳ አገኝታ ግባል ሰላም ውድ የድራሽ ወገን የዩቲዩብ ቻናል ቤተሰቦች ዛሬ እንደምታዩ ይሄ ወንድማችን 15 አመት ከቤተሰብ ጋር በጎዳና ይኖር የነበረው እንዲሁም ከዚህ በፊት በአንዳንድ ነገሮች ያገዘን ይረዳን በአቅሜ በቻለን አንዳንድ እርዳታ ያደረገን ዛሬ ድረስ ቆይተናል እና እስኪ ተነክር ድረስ ያገዘን ቀለብ ቤት ውስጥ የሚያስፈልገው ነገር ይረዳን ዛሬ ላይ ደግሞ አንዳንድ ስራዎችን ያዞረ እንዲሸጥ እንዲሁም ልብስ እንደዚህ ልብስ አንዳንድ ሰዎችን ባለፈው ልብስ ያዞሮ እንዲሸጡ እንደሱ አይነት ጎዳና የተነሱትን ባለፈው ስራ አስጀምሬ በጣም ትርፋማ ነው ቤቱን እንዲሁም ልጆቹን ያስተዳደረ ይገኛል ዛሬም ደግሞ እሱም የዞረ እዚህ አካባቢ ላይ ሰፈሩንም በደንብ ስለለመደ እንዲሁም አሁን ወደ 3ኛ ወር ነው ከጎዳና ካነሳውት ዛሬ ይሄን ስራ አንዳንድ ስራዎችን አዞሮ የሚሸጥበትን ስራዎችን ለሱ አመቻችተን ዛሬ ወደ ፊታችሁ ይዘን መተናል ይሄ መልካም ስራ ከእኛ ጋር የሚሰሙ ከልብ አመሰግናችኋለሁ እንዲሁም መልካም ስራ አሁን መስራት የምትፈልጉ የተቸገሩ ሰዎችን ማገዝ መርዳት የምትፈልጉ ሰዎች በዚህ ከስር በመናስቀምጥበት ስልክ ቁጥር የደወላችሁ እንድትጠይቁ ስል በፈጣሪ ስም በትህትና ይጠይቃችኋለሁ አመሰግናለሁ ይሄ እና እንዴት ነው ከጎዳና ከተነሳችሁ ቤቴ ልጆች እንዴት ነው ያላችሁት አሁን ከጎዳና ከተነሳሁት በጣም ጥሩ ሁኔታ ላይ ነው ያለሁት አንደኛ ከዝናብም ከፀሐይም መጠለያ ያገኘሁት ሁለተኛ ደግሞ በፊት የነበረውን ባህሪ የነበረን ታሪክ ህይወት በጣም ልዩ ለውጥ አለው ብዬ ነው የምገምተው በጣም እንደ ሰውኛ ዘግተን ነው የምንወጣ ከፍተን ነው የምንገባ እንደ ሰው ቆመን ነው የምንገባ መጀመሪያ እዛ ሻራ ውስጥ በነበርን ሰዓት እንደዚህ መሬት ላይ ተፋቅሩ ኋላ የምንገባ ግን አሁን እግዚአብሔር የተመሰገነ ይሁን ለመረዱን ለሚያስታውሱን እጅግ በጣም አድርጌ አመሰግናለሁ አሁን እንደ ሰውኛ ሆኜ እየኖር ነው ልጆችንም ጠርፌ ከበረንዳ አንድ ላይ ተቃቅፈን ነው የምንኖረው ቤቴም ልጆች ጋር አንድ ላይ እና ለነዚህ ሰዎች ቤት ሙሉ ግቢ ይዘን ነው ለምን ከሰው ጋር ሲኖሩ ምናልባት ይጨቃጨቃሉ ብለን ሙሉ ግቢ ውስጥ እንደሰጠን ያው መጀመሪያ የሰራነው ቪዲዮ ውስጥ ያሳያል እና አሁንም በጎንክ ሆነን አሁንም እናግዛለን ባንተ ጎን አሁንም የሚረዱ የሚያግዙ ሰዎች አሉ አንድ አባት ነው አሜሪካን ሀገር የሚኖሩ ከዚህ በፊት የሚሰራ ቪዲዮዎችን ያየ እስከ ዛሬ እናንተን ይረዳ እንዲሁም አንዳንድ ይሄን ስራውንም ያስጀመረ ያለው እሱ አባት ነው እና በርታ ያለው ነገር ደግሞ እናግዛለን እንሰጣለን እንረዳለን አሁን አንተ ቁጭ ከምትል እንድትንቀሳቀስ ነው አንተም ልጆችም ባለቤትም ስራ እንድትሰራ ብዬ ነው እሺ አባ እዚህ ያለው ነገር እናግዛለን እሺ ተባረክ እግዚአብሔር ይስጥልን ደግሞ ተባረኩ አሜን